ያስቀይማት በረ ሰበብ ምክንያት ወሳብ ቲም ሬክስ እንዲናችሁ ተምኔል ላይ እንዳያችሁ ዛሬ ወደ ኋላ 10 አመት ነው መልሳችሁ ማለት ነው። የወንድሙ ጅራ አለች የሚል ዘፈን አለ ከ10 አመት በፊት የወጣን አብረን ወደ ሪአክት እናደርጋለን። ወሬ ላበዛችሁ አልፈልግም። ለዚህ ዩቲዩብ ቻናል አዳዲስ ሆናችሁ ሰዎች ሬክስ እንት ይባላል። እዚህ ዩቲዩብ ቻናል ላይ ሪአክት ቪዲዮዎችና ዴሊቨሪ ነው ማቀርበው። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ እያልኩ አደራ ጋይስ ቪዲዮዎች ባይረድ ይወጣ አይደለም። ቪዲዮ ላይክ በማድረግ ጀምሩት። ቻናሉን ሰብስክራይብ በማድረግ ለኔ ሰፖርት አድርጉኝ። ነገ የተሻለ ቪዲዮ እንድመጣ ማለት ነው። አሁን ወደ ዘፈኑ ቦምቦ ክላት ሌትስ ጎ። ሞይስ ፒክቸርስ በሞይስ ፒክቸርስ የተደረጉ ዘፈኖች እንዳለ ምርጥ ናቸው። በረ እኔ ገረመኝ የዚህ ክሊፕ ምን እንደሆነ ታውቃላችሁ? ክሊፑ ማለት ነው ፕሌን ውስጥ ነው የተሰራ። ፕሌን ውስጥ ነው ግን እርግጠኛ ደግሞ ፕሌን ውስጥ ነው ወይስ ባስ ውስጥ ነው? ምንድን ነው? በዛን ጊዜ እንዴት ነው የኢትዮጵያ ኤርፕሌን ኤርፖርት ወይም ኤርፖርት አንድ ነው። ለማንኛውም እንዴት ነው የፈቀደለት አንድ ክሊፕ ለመስራት አንድ ፕሌን ውስጥ ማለት ሙሉ በሙሉ ደግሞ እንዳለ ፕሌን ውስጥ ነው ከአስተውላችሁ ከሆነ ማለት ነው። ለማንኛውም ሌትስ ጎ ያታ እስኪ አገጣጥመን እንጂ ጊዜና ቦታ መቶ ተፍታ አለች አንድ ቦታ አለች አንድ ቦታ በረፈረንጅ ማለት እዚህ ጋር በረ ነጭ ይወድናል ለምራች ለኛ ሀበሾች አንድ ቦታ አለች አንድ ቦታ የኔ ተፋንታው። በዚህ አጋጣሚ ይሄ ሰውዬ ኮፍያ ያደረገ ድሬዱ ሰውዬ ማለት ማን ነው? ድምጽ በጣም ደስ ይላል። ማን ነው ይሄ ሰውዬ? ታዋቂ ዘፋኝ ነው? አርቲስት ነው? ምንድን ነው? አለገና ዮ በዊው የለሃው ታወቅም ሰው መገናኛ ያልኩ መገናኛው ነው። እስቻት ወይ አስቀይማት በለው ጭፈራ ጥራለ ዋት ዳንስ ጋይስ ሌትስ ባክ ሰው መገናኛው እስቻት ወይ አስቀይማት በለ ሰበብ ምክንያት ይታየኛል ፍቅሬን ሳገኝ ለጊዜው እንጂ ብሆን ከርታታ አገኛታለሁ የማታ የልቤ ግጣ የነፍሴ ፎይታ በስመ አብ እኔ ወንድሙ ጅራ በቃ በጣም ከማደንቃቸው አርቲስቶች ማለት አንድ ነው። ግን ይሄ ክሊፕ ይለያል፣ ይሄ ዘፈን ይለያል ነው ማለት። ሌሎች ዘፈኖች እንኳን እነ እተመቴ የሎሚሽታ ምናምን እንደዛ የሚል ዘፈን አለ አይደል? ካልተሳሳትኩ ብቻ ይሄ ግን ይለይብኛል በቃ። ጭጭ የሆነን ያሰማነው ያየነው ክሊፕ ነው። በልጅነታችን የወጣ ክሊፕ ዘፈን ነው። ብቻ ጸዴ ነው እስካሁን። እኔ ይሄ ሰውዬ ነው የተመቸኝ ነው የምላችሁ። በጣም ዳንስ እንቅስቃሴ ይለያል፣ ባይሩ ይለያል በቃ። ሰገና ግና ደግሞ እያችሁ ክሊፕ ላይ ያሉ ሰዎች እንዳለ ሀበሻ አይመስሉም። አንድ አፍሪካዊ ናቸው፣ አንድ ነጭ ነው። ብቻ አረ ነው ሀበሻ ናቸው በሙሉ ሲታዩ ማለት ነው። ወይስ የኤዲቲንግ ነው? ወንዶች ማለት ነው። ሴቶቹ ያው ስፔሻሊ ሴቶች ሀበሾች ናቸው። the hostess look at the hostess wait ልመልሰው አንዴ look babe በዛ ቀወጠችው ችልን እንጂ ጊዜና ቦታ ለቻለች ሉክ አትሪል። እቺ አሁን ሀበሻ ናት ወይስ የቪዲዮ ኤዲቲንግ ወይስ ጥራቱ ነው? ብቻ ሀበሻ ትመስላለች። አሁን አትመስልም ጋይስ። በቃ እዚህ ጋር ተመቸኝ ወንድም ጅራ። እስካሁን ዝም ብሎ በቃ እንደዚህ ብቻ ነው የሚንቀሳቀሰው እንጂ የዳንስ እንቅስቃሴ የለም። እዚህ ጋር ትንሽ ተንቀሳቀሰ
አለች አንድ ቦታ አለች አለች። የእናንተ ሴት አለች እኔ የለችኝም እስካሁን። ካለሽ የተመቸውሽ ካለሽ ማለት ሃይ በይኝ ችግር የለውም መልስልሻለሁ። በዚህ ኢንስታግራም ማለት ነው ሃይ በይኝ። አለገገና ይሄ ሰውዬ ድምጽ ተመችቶኛል። እናቴ ትሙት በስማ አስባሽታል። ይሄ አረ ነው ለቮይስ ለድምጽ ምንም ቃላት የለኝ በጣም ይለያል። ግጥሙ ራሱ አሪፍ ነው እየወጣ ያለ ግጥም። ታጣልፉኝ ጥልፍ ያልወድም ለኔ ያሰባት ትማትሄድም ያዘዛት ቃል አትጓደል የነበር ነበር ደግሞ እንጂ በስመ አብ ጭፈራ ጥላለህ አባቴ በጌታ በጌታ ወይም እስካውቃት ብዬ ልጠብቃት የምትረዳኝ አለች አንድ ቦታ እዚህ ተቀወጠ። ሁሉም ተነሳ። በቃ እኔ ይሄ ኤርፓል በቃ ሊያሰራኝ አልቻለም። ጋይስ ሙዲ ጠፋ። በቃ አሁን በዚህ ዘፈን ማለት አስባችሁታል? ጽድት ያለ ስቱዲዮ ቢኖረኝ ማለት ለማንኛውም የማረርክ አይደለም ግን ጽድት ያለ ስቱዲዮ ቢኖረኝ እንዴት አይነት ጭፈራ ላሳያችሁ እንደምችል ያያሽ ነው። ስልክ ክሊፕ ሪአክት ያደረኩት ያለው በእጄ ይዤ ነው ስልክ ማለት ነው። ፒሲ ምናምን አይደለም። ዶልት የተሟላ ማቴሪያል የለኝም። ቢኖረኝ ግን ለየት ያለ ሪአክሽን ነበር ማሳያችሁ። ለማንኛውም በቅርቡ እንገዛለን፣ በቅርቡ አፕግሬድ እናደርጋለን። እናንተ ግን ፕሊስ አፕግሬድ እናደርግ ማለት ነው። ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ከዛ ደግሞ ሳብስክራይብ አድርጉ። ከህይወታችን የሚቀነስባችሁ ነገር የለም ማለት ቲም ሬክስ አንድ ቀን ለየት ያለ ቦታ እንደርሳለን። እንሄዳለን፣ እንተኮሳለን፣ እንደ ሮኬት እንደ ኤለን መስክ ሮኬት እንወነጨፋለን። አንድ ቀን ትልቅ ቦታ እንደምንደርስ ምንም ጥርጥር የለኝም። ያዟት እቺ ወርክ ማይ ወርድ ጋይስ። አሁን ወደ ክሊፕ እንመለስ። ገና እኔ በቃ አይደለም እንዴት ነው አንድ ክሊፕ ሙሉ በሙሉ አንድ ፕሌን ላይ ሊቀረጽ የሚችለው ጋይስ? አስቡት እስኪ። አም ስሬት ጋይስ ቀወጠው እዚህ ጋር ሁሉም ተነስቶ ማለት ነው። ለቻ አንድ ቦታ ለቻ በስማ ይለያል አይገልጸውም በቃ